ሰላም እንዴት ናችሁ? ደህና ናችሁ? በቤት ያላችሁ እናቶች ናችሁ? ልጆቻችሁን ትታችሁ የምትሄዱበት ከሌላችሁ የምታስቀምጡበት ቦታ ሴፍ እንደሆነ ማይሰማችሁ ከሆነ ነገር ግን የፊዚካል አክቲቪቲ ወይም የሰውነት እንቅስቃሴያችሁ ቤታችሁ ለማድረግ የሚያስችላችሁን አንድ ዘዴ ልንገራችሁ። ዩቲዩብ ላይ ትገቡና የምትፈልጉትን ልንገራችሁ። ኢመርሲቭ ዋርም አፕ ብላችሁ በቀጣይ እዚህ ቪዲዮ ላይ ያስቀምጥላችኋለሁ። እንዴት አድርጋችሁ ሰርች እንደምታደርጉ ማለት ነው። ማንኛችንም ዩቲዩብ ተጠቅመን ሰርች አድርገን እንደምንፈልገው ኢመርሲቭ ዋርም አፕ የሚል ትፈልጉና አነስ ባለ ደቂቃ ጀምራችሁ ከዛ በኋላ እያሳደጋችሁት መሄድ ትችላላችሁ። ባይዘው የቤት ላላችሁ እናቶች ብቻ አይደለም ይሄ ነገር የሚሆነው። እቤት ለምሳሌ ልጆቻችሁ አሁን በመጪው ክረምት እቤት ነው የሚሆኑት። ስለዚህ በዚህ ጊዜ ፊዚካል አክቲቪቲ ዝም ብለው ቁጭ ከማለት የተነሳ የሰውነት መድከም እንዳይኖራቸው በጌም መልክ ማለት ነው። ጌም የሚጫወቱ ይመስላል፣ ነገር ግን ፊዚካል አክቲቪቲ ነው። የሀርት ቢት ላይ የሚሰራ ወይም የካርዲዮ ላይ የሚሰራ አለ፣ የብሪዚንግ ሲስተም ላይ የሚሰራ አለ። እዛ ላይ ስትገቡ ስለምታገኟቸው እናንተ እያነበባችሁ የሚመቻችሁን አክቲቪቲ አድርጉ። ግን በአንድ ጊዜ ሁሉንም ወይም ረጅም ሰዓት ልጆቻችሁም እናንተም እንድትሰሩ ባይሆን ጥሩ ነው። ከትንሹ ጀምራችሁ ከትንሽ ደቂቃ ከሚጀምረው ጀምራችሁ እያሳደጋችሁት መሄድ ትችላላችሁ። ስለዚህ ቤት ውስጥ እንዴት ሆናችሁ ስፖርት መስራት እንደምትችሉ ላሳያችሁ።
እናላችሁ እቤት ነን ብላችሁ አክቲቪቲ መስራት ፈልጋችሁ ግን ጂም ሄድ አልቻልኩም ወይ ደግሞ ልጄን ለማትዬ ወጥቼ ወክ አድርጌ ተንቀሳቅሼ እመጣለሁ ብላችሁ ካሳሰባችሁ ይሄ መፍትሄ ይሆናል ማለት ነው። እቤት ሆናችሁ የምትፈልጉትን አክቲቪቲ በቀን ውስጥ አድርጉ። ከዛ በኋላ ሻወር ውሰዱ ከልጆቻችሁ ጋር ራሳችሁም የምትውሉት ውሎ ጥሩ ይሆናል ማለት ነው። በዛ ላይ ደግሞ ጤናችሁንም እየጠበቃችሁ ነው። ይህ የእናትነት ምክሬ ነው። መልካም ቀን